ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን ሰነበታችሁ? የፋዲል ቲክቶክ ቻናል ቤተሰቦች ደህና ናችሁ? እንግዲህ አዎንታዊ ሀሳቦቻችን በተለያዩ የሶሻል ሚዲያ አማራጮች ለማድረስ እየሞከርን ነው። እንሞክራለን። ሀሳብ አያልቅም። የሚያልቀው የሰው ልጆች አሉ። ሰሞኑን እንግዲህ ካየሁት ከታዘብኩት አንድ ሀሳብ ለጥፌላችሁ ነበረ። በትራንስፖርቱ ዘርፍ ላይ የሚታየው መጠነ ሰፊ የሙስና ተግባራት መቼ ነው የሚቆመው? የሹፌሮች ሮሮስ ብሶት መቼ ነው የሚያቆመው? የበተመለከተ ሀሳብ ለጥፌ ነበረ። ወይ አላያችሁትም ወይ ደግሞ አልተመቻችሁም በሚል ያው ሀሳብ አስጣችሁኝም። እኔ ግን ይህ ጉዳይ ያው በተደጋጋሚ የታዘብኩት ነገር ስለሆነ ነው። ኢቨን ስለ ትራንስፖርት ትምህርት እናስተምራለን ብለው በሬዲዮም ሆነ በቴሌቪዥን ላይ የሚሰሩ ሰዎች ይህን ጉዳይ ሳያነሱት አያስተዋልም። የትራፊክ ደንብና መመሪያዎቹ ብቻ ነው የሚያስተምሩት። የራሱ ሙስናው ምን ያክል የትራፊክ ደንብና መመሪያው እንዳይተገበር እንቅፋት እንደፈጠረ ግን የእውቀቱም አይውቀቱም ሲናገሩ አንሰማል። እኔ ግን በጣም ነው የገረመኝ። እዚህ መነሻ የሆነ ምንድን ነው ሰሞኑን ከአንድ ቦታ ወደ አንድ ቦታ ስጓዝ ያጋጠመ ነገር ትንሽ ስላስጠላኝ ነው። አንዳንዴ የምናየው ነገር የሚቀፉ ነገሮች አሉ። ሰው እንዴት እንደዚህ ያደርጋሉ የምትሉት ሾፌሩ በእርግጥ የሰው ቁጥር በትክክል ነው ይዞ የሄደው። ዞሮ ዞሮ ያው መንጃ ፈቃድ ቼክ ሲደረግ አጋጣሚ ሰው መንጃ ፈቃዱ በክስ ምክንያት ተይዟል። በዛ ምክንያት እንደገና መንጃ ፈቃዱን ሞተረኛ ትራፊክ ፈቶበት ለተወሰነ ደቂቃዎች ካቆመ በኋላ ይህ ሾፌር ጉዞን ይቀጥላል። ከቀጠለ በኋላ የሆነ ቦታ ከወሰደ በኋላ መልሶ አቁሞ መጣሁ ይላል። መጣሁ ብሎ ሄዶ ያ የተወሰደበትን ታርጋ አስመልሶ ጉዞ ከኛ ቀጠለ ማለት ነው። ይህን ታርጋ እንዴት አስፈታው? እንዴት አደረግ? ያው ብሶት ስላለበት ተናገረ። እንደዚህ ሰጥቼ ነው ያለሽኝ ገንዘብ ሰጥቼ ታርጋዬን አስመለስኩኝ ብሎ በመሬት ሲናገር ሰምቼው እኔ በጣም የገረመኝ። እንደምታውቁት በአሁኑ ሰዓት ላይ በርካታ ወጣት ስራ አጥ ነው። በዛ ላይ ስራ አጥነቱ ደግሞ እያንገፈገፈው በዛ ችግር ውስጥ እያለፈ ደግሞ አንዳንዴ አማራጭ የስራ ዘርፎች ብሎ ከሚሞክራቸው ስራዎች መካከል አንዱ የዚህ ሹፍርና ነው። ወጣቶች